የሆነ ሀጃ አለብኝና አላህ ያን ነገር እንዲያሳካልኝ ሁሌ አልቅሼ እለምናለሁ እና በዛ ጉዳይ በጣም ሁሌ ይከፋኛል፣ እጨነቃለሁ። ማለት ያን የዱዓ መልስ ማግኘት ፈልጋለሁ እና ሁሌ እንዲህ ሳለቅስ ምናምን የአሰሪ አባት አየኝና የሆነ ቀን እንዲህ አለኝ፣ አላህ የፈለግሽ ነገር እንዲያሟላልሽ ነዝር አድርጊና አላህ ሆይ ይህን ጉዳይን ካሳካህልኝ የሆነ መልካም ነገር ሰራለው ወይ የቲሞችን አበላለው ወይ ብቻ የሆነ ነገር አድርጋለሁ ብለሽ ነዝር እንትን በይ አለኝ። ሰዎቹን ሳያቸው ማለት መንሃጃቸው ምናምን እንዲህ ሽርክ ላይ እንትን ምንም የሚሉ አይደሉም፣ አህለ ሱና ወል ጀማዓ ናቸው። እና እኔ ደግሞ ከዚህ ቀደም ይሄን ነገር እውቀቱ ስለሌለኝ ይሁን ስለሌለ ይሁን ወላሂ አለም እና አላወኩም። ያንን እስቲ አስረዳኝ። በዛውም ደግሞ ዱዓ እንድታደርጉልኝ ይፈልጋለሁ። ጀዛከላሁ ኸይር። ይሄ ነው ጥያቄ። ባጭሩ ዱዓይ ተቀባይነቱን ማየት ፈልጋለሁ ግን አላገኘሁም። እሱን ነው ወይንስ ምንድን ነው? ከዚህ የተለየ ካልሆነ እንዲያደርግልኝ የምፈልገው ነገር ማለት ሁሌ የምለምነው ለብዙ አመት ዱዓ አድርጌያለሁ እና አሁንም ላይ አላህ ያንን ነገር እንዲያደርግልኝ ይፈልጋለሁ። ማለት በዛ ነገር ሁሌ እከፋለሁ እና ማለት ይጨንቀኛል። በቃ ያን ነገር ባገኘው ደስ ይለኛል። ግን እስካሁን ደግሞ አላህ የሚያውቀው ኸይር ነገር አለና አላቅም። ለዛ በቃ ጨነቃለሁ ሁሌ። ሸዳንጭሽ እሺ፣ አላህ ስብሐነሁ ወተዓላ ዱዓችንን የሚቀበልን በብዙ መንገድ ነው። ብዙ ሰው የሚያስበው ግን አንድ መንገድ ብቻ እንዳለ ነው። አሁን እነሱን ሁሉንም ልዘርዝርላችሁ። አምላክ አላህ ስብሐነሁ ወተዓላ እኔ ለምኑኝ አደርግላችኋለሁ እሰጣችኋለሁ ብሏል። ግን በምን መንገድ ነው የሚያደርግልን የሚለውን ማወቅ አለባችሁ። እድዑኒ አስተጅብ ለኩም አለ። ለምኑኝ አደርግላችኋለሁ ብሏል። መን የድዑኒ ፈአስተጅቡ ለሁ ይላል። ማን ነው የሚለምነኝ የሚቀበለው ማደርግለት ይላል። ስለዚህ አላህ ስብሐነሁ ወተዓላ እንደሚያደርግልን ቃል ገብቶልናል እኛ የለመነውን ነገር። ግን ዱዓ መቀበል ሲባል ጊዜ ብዙ ሰው የሚያስበው ምንድን ነው? አንደኛውን መንገድ ብቻ ነው። እርሱም ምንድን ነው? ያ የጠየቀው ነገር በገሃድ ከፊት ለፊቱ ሲሆንለት ማየት ነው የሚፈልገው። አንደኛው መንገድ በእርግጥ የአላህ መቀበል ሲባል ጊዜ ዱዓችሁን አንደኛው መንገድ እርሱ ነው፣ የጠየቃችሁት ነገር በዚያው ሲሆንላችሁ ማየት። ግን ይሄ ራሱ ለሁለት ይከፈላል። አንደኛ ይህ ነገር አሁን ሊሆንላችሁ ይችላል፣ ቆይቶም ሊሆን ይችላል። ገብታችኋል? ለእናንተ መቼ ቢሆን የተሻለ ነው የሚለውን ከእናንተ በላይ ስለ እናንተ ፈጣሪ አላህ ሱብሓነሁ ወተዓላ ያውቃልና እርሱ ያንን በወደደበትና በፈቀደበት መንገድ ያደርግላችኋል። ለእናንተ የተሻለ ነው የሚለው ነገር። ሁለተኛ አላህ ሱብሓነሁ ወተዓላ ዱዓችሁን ሲቀበላችሁ ጊዜ ምልክቱ ምንድን ነው? ወይም ደግሞ መቼ በምን ይሰጣችኋል የሚለውን ለማወቅ በቀጣዩ ዓለም ጀነት ላይ ምንዳውን ያደርግላችኋል በዚያ በዱዓችሁ አማካኝነት። ትልቁ ዱዓን መቀበል ማለት እንዳውም ይሄ ነው። ምናልባት የጠየቃችሁት እዚሁ ምድር ላይ አግኝታችሁት ተጠቅማችሁት ብትሄዱ ቀጣይ ዓለም ማታገኙት ሊሆን ይችላል። ነገር ግን በዚህ ዓለም ላይ ስትጠ ይችላል ያን የጠየቅከውን አንተ ወደ እርሱ የቀረብክና መልካም መሆንህን ከልብህ መለመንህን ባየ ጊዜ በቀጣዩ ዓለም ያደርግልሃል። ወለልአኺረቱ ኸይሩን ለከ ሚነል ኡላ። አላህ በቁርአን ላይ ሲናገር ከዚች ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለእናንተ የተሻለች ነች ብሏል። እዚህ ከሚሰጠኝ ዛ ቢያደርግልኝ ይሻላል። ገብታችኋል? ይሄ ጊዜያዊ ህይወት ነው እና ተቋራጭ ነውና ያ ግን ዘላለማዊ ነው፣ የማይቋረጥ ህይወት ነው። ከዚህ ያለ ደስታ ይልቅ እዚህ ያለ ይሻላል። ገብቷቸዋል? ስለዚህ በጀነት ላይ ያደርግላቸዋል። ሶስተኛ ዱዓችሁን የመቀበሉ አይነት። ሶስተኛው ደግሞ ምንድን ነው? በቀጣይ ዓለም ከቅጣት ይጠብቃል በዚያ በዱዓ አማካኝነት። ገብቷቸዋል? በዚህ በሰራኸው መልካም ስራ የኩን ለከ ሒጃበን ሚነናር፣ ከገሃነም እሳት ከለላ ይሆንልሃል። ያ የሰራኸው መልካም ስራ ለድሃ የሰጠኸው፣ ያበላኸው፣ ያጠጣኸው ምን ያልከው ይወጣል። ልክ እንዲሁ ያደረግከው ዱዓ ያ ዱዓ ትልቅ የአምልኮ ስርዓት ነው እና በቀጣይ ዓለም ያደርግልሃል። አራተኛ ዱዓ የመቀበያ መንገድ፣ ኃጢአት ካለብህ ኃጢአትህን እዚሁ ምድር ላይ ያረግፍልሃል፣ ይሰርይልሃል። ገብታችኋል? በምትሰሩት ዱዓ ምክንያት በምታደርጉት ዱዓ ምክንያት አላህ ሱብሓነሁ ወተዓላ ኃጢአታችሁን ያብስላችኋል። ይሄ እዚህ ፊታችሁ ከሚያሳያችሁ ትልቁና በላዩ ከሚባለው መካከል ነው። ያንን የተጠየቃችሁት እዚህ ምድራዊ ጸጋ ማይረባ ጸጋ ሊሆን ይችላል። እናንተ ግን አላህ ይችን ጸጋ ያስቀርባችሁና የጠየቃችሁትን ከፊት ለፊታችሁ ሳያደርግላችሁ ከእናንተ ጫንቃ ላይ ያለ ከባድ ኃጢአትን ያንን በዚያ ሊሰርይላችሁ ሊምርላችሁ ይችላል።
አምስተኛ ዱዓን ከሚቀበልበት መንገድ አላህ ስብሐነ ወተዓላ በአንተ ልጆችና በልጅ ልጆችህ ላይ ያሳይሃል ያለን የዱዓህን ውጤት የአንተን መልካምነት እነርሱንም መልካም አድርገው ያሳይሃል ባደረገው ዱዓ። ወካነ አቡሁማ ሷሊሐን እንዳለ በሱረቱል ከህፍ ላይ ሁለት የቲም ልጆች ነበሩ። አላህ ሲንከባከባቸው ጊዜ ምን አለ? መጨረሻ ላይ እነዚህ ወላጆቻቸው መልካም ነበሩና ነው እያለ ተናገረ። የእነርሱ መልካም ለእነዚህ ተሻገረ። አያችኋል? ይሄ ደግሞ ከፊታችሁ ከሚያደርግላችሁ በላይ ትልቁ ጸጋ ነው። ምናልባት ነገ ልጆችህን ወልደህ በመልካም መንገድ ላይ ኮትኩተህ ለማሳደግ ከባድ ሊሆንብህ ይችላል። ያ አንተ ግን ያደረግከው ዱዓ አላህ ስብሐነ ወተዓላ ይቀበልህና በልጆችህ በፍሬዎችህ ላይ ያሳያል። ይሄ ልጆችህን መልካም ሆኖ እንደማየት የሚያስደስት ነገር የለም እዚህ ዓለም ላይ። ልጆችህ ክፉና አስቀያሚ ሆኖ እንደማየት የሚያሳዝንህ ነገር የለም፣ ልብህን የሚሰብርህ ነገር የለም። ታዲያ በእነርሱ ላይ ያደርግልህ አይሻልም? እዚህ ፊት ለፊት ከጠየቅከው ማትረባ ጸጋ ያ ነው። እና በዚህ መንገድ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከ10 በላይ እንዲህ አይነት የዱዓን ተቀባይነት እንትኖች ይገልጻል። ገብቷችኋል? እና ይሄን ይመስላል። እና የግዴታ የጠየቅኩት ነገር እዚህ ካልሆነልኝ አልተቀበለኝም ማለት ነው አላህ አትበሉ። በአላህ ላይ ትልቅ ተስፋ ይኖራችሁ። ምናልባት እኮ በቀጣዩ ዓለም ገነት ላይ ያዘጋጅቶልኝ ሊሆን ይችላል ብላችሁ በእርሱ ላይ ትልቅ ተስፋን አድርጉ። አላህ ተስፋ ያደረገበትን ባሪያውን የማያሳፍር የሆነ አምላክ ነው፣ የሚያስደስት የሆነ አምላክ ነው። ምናልባት እኮ የሰራሁት ከባድ ኃጢአት ሊኖር ይችላል፣ በዚያ ያንን አላህ ምሮልኝስ ቢሆን ባደረግኩት ዱዓ ምክንያት ብላችሁ አስቡ። እኔ ይህንን እነዚህን ነገራቶች ካነበብኩ በኋላ የለመንኩትን ዱዓ በፊቴ ከሚያደርግልኝ አላህ ስብሐነ ወተዓላ ምናልባት ያለብኝን ኃጢአት ልክ እንዲሁ በቀጣይ ዓለም ሊመጣብኝ የሚለውን ቅጣት አላህ በዚያ ቢያካክስልኝ ብዬ በጣም እመኛለሁ። ያ ነው። ሌላኛው ዱዓ ተቀባይነት የሚያገኝበት ምክንያት በኃጢአት ምክንያት ሊመጣ የሆነ በላ ይኖራል በአንተ ላይ። ያንን አንተ መልካም በመሆንህና በዱዓ አማካኝነት ያንን በላ ወይንም መከራ አላህ ስብሐነ ወተዓላ በዱዓ ምክንያት ያን ይመልስልሃል። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የሩድ ልቀዳ ኢላ ዱዓ ነው። ቀዳን ወይንም ደግሞ በኃጢአትህ ምክንያት የተወሰነበህን ቅጣት ከዱዓ በስተቀር የሚመልሰው የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ በዱዓ አማካኝነት በሰራኸው ኃጢአት ምክንያት ሊመታህ የሚልን ቅጣት አላህ ሱብሓነሁ ወተዓላ ይህ ሰው እኮ ዱዓ አደረገ በቃ ብሎ ያንን ቅጣቱን ይመልስልሃል፣ እዚያ ይመክትልሃል። ይህ የተሻለ አይደለ አንተ? ወይንስ በሰራኸው በዛ በኃጢአትህ ምክንያት ከባድ ህመምን ጥሎብህ ስትማቅቅ መኖር ነው የምትፈልገው? አላህ ስብሐነሁ ወተዓላ በዚያ በዱዓ አማካኝነት እንዲህ አይነት ከአንተ ዙሪያ ያሉ በዚህም ዓለም በቀጣይ እንዲያሉ ከባባድ የሆኑ ጸጋዎች ልክ ነው ከባባድ የሆኑ ቅጣቶች እንዲመልስልህ ይሻላል እንጂ የግዴታ የጠየቅኩት ከፊቴ ካላየሁኝ ጊዜ አልተቀበለኝም ብላችሁ በአላህ ላይ ተስፋን አትቁረጡ። ላ ተይአሱ ሚን ሩሒላህ፣ አላህ እዝነት ተስፋ አትቁረጡ። ኢነሁ ላ የይአሱ ሚን ሩሒላህ ኢላ ልቀውሙል ካፊሩን። ከአላህ እዝነት ተስፋ የሚቆርጡት ከሃዲያን ብቻ ናቸው አለ። የአማኝ መገለጫ አይደለም ከአላህ እዝነት ተስፋ መቁረጥ። አማኝ ሁሌ በአላህ ላይ ያለ ተስፋ ጠንካራ ነው። እዚህ ከሚያደርግልኝ እንዳውም እዚያ ይሻለኛል ብሎ ያንን ትክክለኛ ሀገሩን ለማሳመር ይሮጣል። ትክክለኛ ሀገራችሁ እዚህ አይደለም። አሁን ህይወትን እየኖራችሁ መስሏችሁ ከሆነ ተሳስታችኋል። አልሐያት ለም ተብደእ ባዕድ፣ ህይወት ገና አልጀመረችም። ለዚህም ነው ገና ትክክለኛ ህይወት የቀጣይ ዓለም ህይወት ነው። ወኢነ ዳር ልአኺረተ ለሂየ ልሐይዋን አለ አላህ። ትክክለኛ ህይወት የዘላለማዊ ህይወት ያ የቀጣይ ዓለም ህይወት ነው እያለ ይናገራል። አሁን ፈተና ላይ ነው ያለው። አምላክ ትእዛዝን አውርዷል በነቢያት በኩል እኔን ተገዛኝ ከኔ ውጭ ሌላ ለማንም እንዳትገዛ ብሏል። በዚያ ፈተና ላይ ናቸው ሰዎች አሁን ያሉት። ገብታችኋል? ትክክለኛ ህይወት ገና አልጀመረም። ትክክለኛ ህይወት ማለት ሞት የሌለበት ህይወት ነው፣ የቀጣይ ዓለም ህይወት ነው። ለዚህም ከሃዲያኖች የትንሣኤ ቀን ምን ይላሉ? የቁሉ ያ ለይተኒ ቀደምቱ ሊሐያቲ ይላሉ። የትንሣኤ ቀን ሲያዩ ጊዜ ገሃነምን ዋ ጥፋቴ ለህይወቴ ያሳለፍኩት ስራዬ ብሎ ይጸጸታል። በቃ ለህይወቴ ይላል። ህይወትን ገና ሊጀምር እንደሆነ ያውቀዋል። በቃ እዛ ከሃዲ የሆነ ሰው ህይወቴን ገና ሊጀምር ነው። የቁል ይላሉ ማለት ያ ለይተኒ ወይኔ ጥፋቴ ዋ ጥፋቴ ቀደምቱ ሊሐያቲ ለህይወቴ ያሳለፍኩት ስራዬ ብሎ ይናገራል። ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ይላል። ወደ ስህተት መንገድ የመሩትን ሰዎች እያነሳ ስማቸውን ዋ ጥፋቴ ምነው አከሌን ጓደኛ አድርጌ ባልያዝኩኝ ነበር እያለ ይናገራል። ለቀድ አضለኒ አን ዚክሪ በዕደ ኢዝ ጃአኒ ቁርአን ከመጣልኝ በኋላ እርሱን ከመከተል አሳተኝ ይሄ ጓደኛ ይላል።
እርሱ እንዳልከተል አጠመመኝ ይላል። ወካነ ሸይጣኑ ሊልኢንሳኒ ኸዙላ አለ። ሰይጣንም የሰው ልጅን የሚያዋርደው ሆነ እያለ ይናገራል። አጠቃላይ የዱዓችሁን ፍሬ በዚህ በፊታችሁ ብቻ ተጠብቁ፣ በነገርኳችሁ ሁሉ ጠብቁ። ትልቁ ግን በቀጣይ ዓለም የተዘጋጀላችሁ ነው። በዚያ ላይ ተስፋ አድርጉ። ምንም ሳይሰጣችሁ ከዚህ ዓለም ቢወስዳችሁ ይሻላችኋል። በቀጣይ ዓለም ድሃ ከምትሆኑ። ትክክለኛ ድሃ ብሎ ማለት የትንሣኤ ቀን ድሃ ሆኖ የተገኘ ሰው ነው። ትክክለኛ ሀብታም ብሎ ማለት የዛኔ ሀብታም ሆኖ የተገኘ ሰው ነው። ሀብታም እና ድህነት ስራቸው ስለ ገንዘብ ስለ ብር አይደለም። ታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከሰሃቦቻቸው መካከል አንዴ ተቀምጠው አተድሩነ መኒል ሙፍሊስ አሉ። ድሃ ብሎ ማለት ማን እንደሆነ ታውቃላቸው አላቸው። ሰሃቦቻቸው የተረዱት ስለ ምድራዊ ድህነት የተጠየቁ መስሏቸዋል። አልሙፍሊሱ ፊና ያ ረሱለላህ መን ላ ድርሃም ለሁ ወላ መታዕ አሉ። እንጂ አላህ መልእክተኛ ሆይ ድሃ ብሎ ማለት በመካከላችን ገንዘብና መገልገያ እቃ የሌለው ሰው ነው አሉ። አይ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ስለ ምድራዊ ድህነት አይደለም ጠይቃቸው አሉ፣ ነገር ግን ስለ ቀጣዩ ዓለም ድህነት ነው አሉ። አልሙፍሊሱ ምን ኡመቲ ረጁሉን የእቲ የውመል ቂያማ ቢሐሰናቲን ከአምሳሊ ልጅባል ሶላቲን ወዘካቲን ወሶምን ወሐጅን ወሰደቃ ثم يأتي قد شتم هذا وسب هذا وسفك دم هذا وقتل هذا وتطاول على عرض هذا وشتم هذا واغتاب هذا فيأتون إليه فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم فطرح عليه ثم طرح هو في النار. ድሃ ብሎ ማለት አሉ ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ድህነት ነው አሉና የዛኔ ድሃ የሚባለው ምን አይነት ሰው እንደሆነ ተናገሩ። ከአማኞች መካከል አንድ አማኝ ከሃዲያኖች ድሃ ናቸው፣ ምንም ጥርጥር የለውም፣ ጥያቄ ውስጥ አይገባም። እርሱ የቀጣዩ ዓለም ትልቅ ድሃ ብሎ ማለት አምላክን ክዶ እርሱ የከለከለውን ነገር ሰርቶ የሄደ ሰው ነው። ነገር ግን ከአማኝ መካከል ማን ድሃ ሊሆን እንደሚችል እየነገሯቸው ነው ነብዩ ሰለላሁ ዐለይሂ ወሰለም።